ወደ ሌላ ፕላኔት ለመሄድ የጠፈር መንኮራኩር አያስፈልጋችሁም። ምክንያቱም እዚሁ ምድራችን ላይ ሳይንቲስቶችን ግራ ያጋቡ፣ ለማመን የሚከብድ እና ልክ እንደ ሳይንስ ፊልም የሚመስሉ ቦታዎች አሉ። ዛሬ ወደ እነዚህ አስገራሚ ስፍራዎች እንወስዳችኋለን። ለመገረም ተዘጋጁ። የመጀመሪያው መዳረሻችን እዚሁ ኢትዮጵያ ውስጥ የሚገኘው ዳሎል ነው። ይህ ቦታ በምድር ላይ ካሉ እጅግ ሞቃታማ ስፍራዎች አንዱ ነው። ግን የሚያስገርመው ሙቀቱ አይደለም፣ ቀለሙ ነው። ቢጫ፣ አረንጓዴ እና ቀይ የጨው ክምችቶች የሚፈሉ የፍል ውሃ ኩሬዎች። ይህ ቦታ ምድር አይመስልም፣ ማርስ ወይም ሌላ ፕላኔት ላይ ያላችሁ ነው የሚመስለው። እዚህ ቦታ ላይ ምንም አይነት ሕይወት ያለው ፍጥረት ሊኖር አይችልም። ሁለተኛው የሶኮትራ ደሴት። ይህች ደሴት የዓለማችን እጅግ እንግዳ ደሴት ትባላለች። ለምን መሰላችሁ? እዚህ ደሴት ላይ የሚበቅሉ የዛፍ አይነቶች በሌላ በማንኛውም የምድር ክፍል አይገኙም። በተለይ ድራጎን ብላድ ትሪ ወይም የዘንዶ ደም ዛፍ የሚባለው ቅርጹ ልክ እንደ ጃንጥላ ወይም እንደ ዩኤፍኦ ነው። ዛፉ ሲቆረጥ ልክ እንደ ሰው ደም ቀይ ፈሳሽ ያወጣል። ሳይንቲስቶች ይህ ቦታ የባዕድ ፍጥረታት መገኛ ይመስላል ይሉታል። በመጨረሻም ወደ መሬት ስር እንውረድ። በሜክሲኮ የሚገኘው ይህ ዋሻ ግዙፍ በሆኑ ክሪስታሎች የተሞላ ነው። አንዳንዶቹ ክሪስታሎች እስከ 12 ሜትር ይረዝማሉ። እዚህ ዋሻ ውስጥ ያለው ሙቀት በጣም ከፍተኛ በመሆኑ ሰው ያለ ልዩ ልብስ ከ10 ደቂቃ በላይ መቆየት አይችልም። እነዚህ ክሪስታሎች ለማደግ በሚሊዮን የሚቆጠሩ ዓመታትን ወስደዋል። ልክ እንደ ሱፐርማን ፊልም። ድንቅ ሥራ ነው። እነዚህ ቦታዎች ምድራችን ምን ያህል ምስጢራዊ እንደሆነች ያሳዩናል። ከእነዚህ ሦስቱ የትኛው ይበልጥ አስገረማችሁ? ኢትዮጵያዊው ዳሎል፣ ሶኮትራ ወይስ የክሪስታል ዋሻው? አስተያየታችሁን በኮሜንት ጻፉልኝ። ቪዲዮው ከወደዳችሁት ላይክ እና ሼር ማድረጋችሁን አትርሱ። ለቀጣዩ ቪዲዮ ጥቁር ቀዳዳ ውስጥ ብትገቡ ምን ትሆናላችሁ የሚለውን እናያለን። እስከ